ሰዎችን ሁሉ የሚያድን እግዚአብሔር ቃል ስለሆነ ይህንን እግዚአብሔርን ቃል እንሰማለን። መዝሙረኛ ዳዊት ምዕራፍ 27 ላይ ያለውን እስቲ ድረሱ። እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያሳጣኝ ማን ነው ይላል። ኢየሱስ ጌታ። እግዚአብሔር ብርሃኔና መድኃኒቴ ነው። አሜን አሜን። የሚያስፈራኝ ማን ነው ይላል። ክፉዎች አስጨናቂዎች ጠላቶች ሥጋዬን ይበሉ ዘንድ በቀረቡ ጊዜ እነርሱም ተሰነካከሉና ወደቁ ይላል። ሃሌሉያ። ልክ የእግዚአብሔርን ቃል ለመስማት ጥቂት ጊዜ እንጸልይ። እግዚአብሔር አባቶይ ስምህ ይባረክ። ቃልህን በግልጽ መናገር እንድችል እርዳን። የተኛውም በአየሩ ላይ የሚዋጋ ኃይል ካለ የተመታ ይሁን። አብሮነት በግልጽ እግዚአብሔር ሆይ ከእኛ ጋር እንደሆን ጸልያለሁ። ቀንበር ሰበር፣ ከፍ በል በኢየሱስ ስም አሜን። ርዕሴ እንደምን ነው? እግዚአብሔርን የሚገልጥ አገልግሎት በሚለው ርዕስ ጥቂት ጊዜ እናገራለሁ። እግዚአብሔርን የሚገልጥ አገልግሎት አንተን የሚገልጥ ሰውን እግዚአብሔርን ጎላ የሚያደርግ ወይም ስታገለግል እግዚአብሔርን የሚገልጥ፣ ስጸልይ እግዚአብሔርን የሚገልጥ፣ ስዘምር ስሰብክ እግዚአብሔርን የሚገልጥ፣ በህይወት ላይ እግዚአብሔርን የሚያሳይ በእግዚአብሔር ላይ ትኩረት ያደረገ አገልግሎት ምንድነው? የዳዊትን መዝሙር ብዙ ጊዜ ለዝማሬ ብቻ እንጠቀማለንና አንዳንድ ጊዜ ለምስጋና ለዝማሬ የተለያየ ነገሮች እንጠቀማለን። ግን የዳዊት ማለት መዝሙረኛው ዳዊት መጽሐፍ ሙሉ 66ቱንም መጽሐፍ የወከለና ትልቅ የሆነ ቃል በውስጡ ላይ የያዘ ትልቅ ቃል እንደሆነ መረዳት አለብን። ሌላው ደግሞ ምንድነው? መዝሙረኛው ዳዊት የጻፈው 73 ብቻ ነው የጻፈው። ሌሎች ግን የተለያዩ ሰዎች ይህንን መጽሐፍ ተጠቅመው ጽፏሉ። የጻፉበት ግን ከየት ነው የጻፉት ስንል ከ1 እስከ 41 ድረስ ከዘፍጥረት እየወሰዱ የጻፉ ጻፊዎች አሉ። ከ1 እስከ 41 ድረስ ከዘፍጥረት እየወሰዱ ጽፏል። ሌላው ደግሞ ከ42 እስከ 72 ድረስ ከዘጸአት እየወሰዱ ስለ እስራኤል ከዘጸአት እየወሰዱ ጽፏል። እንደገና ደግሞ 73 እስከ 79 እንደገና ደግሞ ከዘኍልቍ ማለት ከዘሌዋውያን እየወሰዱ ጽፏል። ጻፊዎች ማለት ነው ጽፏል። እንደገና ከ80 እስከ 106 ከዘኍልቍ እየወሰዱ ጽፏል። 107 እስከ 150 ድረስ ደግሞ ከዘዳግም እየወሰዱ ጻፊዎች ጽፏል። እና ይህንን መጽሐፍ በሚጽፉበት ጊዜ እነዚህ ሰዎች ሲጽፉ አንዳንዶቹ ከዘፍጥረት እየመዘዙ፣ አንዳንዶቹ ከዘሌዋውያን እየመዘዙ፣ አንዳንዶቹ ደግሞ ከዘዳግም እየመዘዙ የጻፉበት ልዩ የሆነ የእግዚአብሔር ቅኔ ያለበት የእግዚአብሔር ቃል። ይህንን ቃል በጣም የሚገርም ነገር በዚህ ቃል ውስጥ ዳዊት የጠቀሰው እግዚአብሔር ብርሃኔና መድኃኒቴ ነው ብሎ የተናገረው ልክ ከኢሳይያስ ትንቢተ ኢሳይያስ ደግሞ ሲናገር ምን ብሎ ነው የተናገረው? እነሆ ብርሃንሽ መጥቷልና የእግዚአብሔር ክብር ወጥቶሻልና ተነሺ አብሪ የሚለው በኢሳይያስ ላይ ያለውን ቃል ዳዊት ወሰደና እግዚአብሔር ብርሃኔና መድኃኒቴ ነው። ኢየሱስ ጌታ ነው። ዛሬ አንድ ነገር ይሆናል። ኢየሱስ ያድናል። ማንም ጻፈ፣ ከዘፍጥረትም ተጻፈ፣ ከኢሳይያስም ተጻፈ፣ ኤርምያስም ጻፈ። ትልቁ ነገር ግን ማንን ነው? ክርስቶስ ኢየሱስን ጎላ የሚያደርግና ክርስቶስን የሚያሰብክ ወይም የክርስቶስን ስራ የምናገር የእግዚአብሔር ቃል እንደሆነ ማሰብ አለብን። ጌታ ለዘላለም የተባረከ ይሁን። ኢየሱስ ጌታ።
ስለዚህ እግዚአብሔር ቃል ዛሬም ቢሆን በእኛ ህይወት ላይ እኛ በምናገለግልበት ጊዜ፣ በምንጸልይበት ጊዜ፣ ቃሉን በምንሰብክበት ጊዜ ጉላን ማድረግ ያለበት ማንን ነው? ክርስቶስ ኢየሱስን። ኢየሱስን ማንንም አይደለም። ከብሉይ ኪዳን መጽሐፍ ቅዱስ ሲናገር በብሉይ ኪዳን የተጻፉ መልእክቶች በአዲስ ኪዳን ላይ እንደገና ተፈጻሚነት ያገኙ መጽሐፍቶች ነበሩ እና በብሉይ ኪዳን ዘመን ላይ የነበሩ ሰዎች ከጅማሬ አንስተው የጻፉበት መጽሐፍ ምንድነው? እያንዳንዱ ይጠቅማል ብለው ለህዝቡ ይጠቅማል ብለው ያስቀመጡበት ትልቅ የሆነ እግዚአብሔር ቃል ነው። ክብር ያለበት እግዚአብሔር ቃል እና ኢየሱስን ጎላ ስታደርግ በህይወት ላይ ኢየሱስን ስታስቀድም፣ በኑሮ ላይ ኢየሱስን ስታስቀድም፣ በሚተድበት መንገድ ሁሉ ኢየሱስን ስታስቀድም ነገር ሁሉ የተከናወነ ይሆናል። ኢየሱስ ጌታ። ማንን ስታስቀድም? አጠገብ ያለውን ኢየሱስን አስቀደመ በሉ። ኢየሱስን አስቀደመ በሉ። ይህንን መጽሐፍ የጻፉት አንደኛው ኤልፊዮስ የሚባሉ ባልዲዶስ የሚባሉ እንደገና ሶፎሪያ የሚባሉ እነዚህ ሰዎች ከተለያየ ቦታ እየወሰዱ ይጽፉ ነበር። ሕግ የሚያውቁ ስለ ሕግ የተማሩ እውቀት ያላቸው እነዚህ ሰዎች ይህንን መጽሐፍ አምጥተው ይጽፉት ነበረ። በዚህ መጽሐፍ ውስጥ ዳዊት አንድ ቃል የተናገረ ቃል ነበረ። ምንድነው የተናገረው? ሰልሞንን የወቀሰበት አንድ ቃል ነበረ። ሰልሞን እግዚአብሔር ለሰልሞን ሲናገር ምንድነው አለው? ሰልሞን ሆይ ማለት ለዳዊት ሲናገር፣ ዳዊት ሆይ የእግዚአብሔርን ቤት እሰራለሁ ብሎ ባሰበው ጊዜ እግዚአብሔር እንዲህ ነበር ያለው ዳዊትን፣ ቤቴን አትሰራም አለው። ቤቴን አትሰራም። ለምን በለብትን ዳዊት በአስተሳሰቡ ምንድነው ያሰበው? በቅንነት ነው። ልክ በቅንነት ቢያስበው አንድ ነገር ነበር ያሰበው። እኔ መልካም ቤት ቁጭ ብያለሁ። የራሱን ቤትና የእግዚአብሔርን ቤት አመዛዘነው። በራሱ የተቀመጠበት ቤትንና የእግዚአብሔርን ቤትን ሲያመዛዝነው አይደለም አለው እግዚአብሔር። አይደለም አንተ እንደምትለው አይደለም፣ አንተ እንደሚገባ አይደለም። እኔ እግዚአብሔር ከእስራኤል ጋር የሚዋጋበት ጊዜ ነው። ኢየሱስ ጌታ። ጠላቶቻችሁን አሳልፎ የሚሰጥበት ጊዜ ነው። ያ ብቻም አይደለም። እኔ እግዚአብሔር ለሕዝቡ የምታመልኩበትን ስፍራ የሚሰጥበት ወቅቱና ጊዜው አልደረሰም። ስለዚህ ያ ጊዜ በሚደርስበት ጊዜ ቤቴን ትሰራለህ። በጣም የሚገርም ነገር እግዚአብሔር ይህን ከተናገረ በኋላ በእርግጥ ነቢዩን ነበረ ሄዶ ጠየቀው። እግዚአብሔርን ቤት ለመስራት ፈልጌያለሁ አለ። ለምን? የእግዚአብሔር ቤት እኮ በየቦታ ድንኳን ላይ ሰዎች እያመለኩ ማለት በዛ ዘመን ድንኳን ላይ ነው ሰው የሚያመልኩት። ሰዎች በየቦታ በድንኳን ላይ ማምለክ የለበትምና አሁን እየተገነባ በድንጋይ የተሰራ በጣውላ እንጨት የተሰራ ጽድት ያለ ቤት መስራት ፈልጋለሁ። ይህ ድንኳን በቃ ይቅርበት የተሻለውን አደርጋለሁ ብሎ ሲያስበው እግዚአብሔር እንዲህ አለ፣ አንተ ባለፍከው ጊዜ እኔ ውጊያን አቁሜያለሁ፣ ድንኳን ውስጥ አልገባም ብያለሁ አለ። ኢየሱስ ጌታ። ለካ እግዚአብሔር የተናቀበትን ይገባል። ሰዎች እየናቁት ሰዎች ልክ በቅብራት ዋጋ ለማት ዝም ብለው ነው የሚባልበትን ለካ እግዚአብሔር ይገባል። ስለዚህ ዳዊት ሲያስረዳው ምን እንደሆነ ታውቃለህ? ድንኳን ውስጥ ነው ብዬ ንቄ እኔ እስራኤል ያቆምኩት ጊዜ አለ ወይ? ውጊያውን የኔን ውጊያ ያቆምኩት ጊዜ አለ ወይ? አንተ የምትለው ድንኳን ላይ እኔ ንቄ የተመለስኩበት ጊዜ አለ ወይ? እየሰራው አይደለም ወይ? ከአንተ አብሬ የለም ወይ ብሎ እግዚአብሔር ተናገረ። ከዛ በኋላ እንዲህ አለ፣ ከዚህ በኋላ አንተ አሁን የእግዚአብሔርን ቤት የሆነ የጣውላ ቤት የሚሰራበት ጊዜ ሳይሆን አንተ አሁን የምትዋጋበት ጊዜ ነው። ነገር ግን ከጉልበት የሚወጣ እሱ የእግዚአብሔርን ቤት ይሰራል። ኢየሱስ ጌታ። ቀኝህን ከፍ አድርግና በእኔ ጊዜ ሳይሆን በእግዚአብሔር ጊዜ እግዚአብሔር ቤት ይሰራል ይበላል። ጨምር በእኔ ጊዜ ሳይሆን በርሴ በእግዚአብሔር ጊዜ በርሴ የኔ ነገር በርሴ ተሰርቶ ያልቃል በርሴ ጩና እንደ አሜን በርሴ
ኢየሱስ ያድናል። ስማኝ፣ ይልቅ የእግዚአብሔርን ወንጌል ነጥሮ የሚመልስ የተኛውም አውሬ ቢኖር ይመታል። ስፍራ አይሰጥም፣ ይመታል። ጮና ድገ ይመታ በርባከ የእግዚአብሔር ጊዜ አሜን ነው ወይ? አጠገብ ያለውን ጨበጥ አድርግና የእግዚአብሔር ጊዜ እየመጣ ነው። እየመጣ ሩባላ ማቻና ማራላ ሞሰ ለካ ልብ የሚፈራው ያንተ ጊዜ ስለሆነ እኮ የእግዚአብሔር ጊዜ ሲመጣ ደፋር ይሆናል። የእግዚአብሔር ጊዜ ሲመጣ ወራሽ ይሆናል። የእግዚአብሔር ጊዜ ሲመጣ ትከበራለህ። የእግዚአብሔር ጊዜ ሲመጣ ትወጣለህ። ጩና እንደ ይወጣለሁ በባካችሁ። ዋው! የማን ጊዜ? የማን ጊዜ? የእግዚአብሔር